ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝም በሚገባበት ጊዜ ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃኑን ይሸፍኑ ዘንድ ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድሩም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። በ9 ሰዓት በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ 3 በምድር 4 ታምራትን ሲያደርጉ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግሥትህ በመጣ ጊዜ አስበኝ ባለ ጊዜ በግራ የተሰቀለው ዳርክስ ግን እስቲ አምላክ ከሆነ ራሱን ያድን ብሎ ተዘባበተ። ፈያታዊ ዘይማን ግን እኛስ በበደላችን ነው የተሰቀለን፣ እርሱ ግን ምንም ሳይበድል ነው፣ እንዴት በአምላክ ላይ ክፉ ትናገራለህ ብሎ ገጸጸው። ፈያታዊ ዘይማን ጌታችን በጌትነት መንበሩ ጸባዖት መንግሥት ሆኖ ታየው። እርሱም አይቶ ተዘከረኒ እግዚኦ በውስጠ መንግሥትከ ቢለው ጌታችን ዮም ትኤሉ ምስሌየ ውስጠ ገነት ብሎ ደመ ማኅተቡን ሰጥቶታል።